በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ልጆች፣ በወደደን ባፈቀረን ከነኃጢአታችን ከነበደላችን ሳይጸየፈን በጠበቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙ እንድንጠራው የፈቀደልን የእኛም አምላክ የአባቶቻችንም አምላክ ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ይህ ቻናል አገልግሎቱን እንዲቀጥል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የአገልግሎቱ ተሳታፊ ትሆኑ ዘንድ በልዑል እግዚአብሔር ስም ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እረፍቱ ለአባ ሙሴ ጸሊም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህንን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና፣ እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ቀን ሙሉ ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበር። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አናግረኝ ይል ነበር። ደግሞም በልቡ የማላቅህ ሆይ ራስን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያዩታልም እያሉ ሲነጋገሩ ሰዎችን ሰማ። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትናን ጥምቀት አጥምቆ አመነኮሰው። ከብዙዎች ገድሎች ቅዱሳን ይልቅ ብዙ ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረው በመብሉና በመጠጡ በዝሙትም ይዋጋው ነበር። እርሱም በራሱ ላይ የሚደርሱትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸው በመዞር ውሃ መቅጃቸውን ወስዶ ውሃ ሞልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ዘመን ታመመ። ከዚህም በኋላ መታመሙን የሚፈታተነው ሰይጣን እንደሆነ አወቀ። ሥጋውን በእሳት ተለብልቦ እንደ ደረቅ እንጨት እስኪሆን ድረስ ተጋድሎውን አገልግሎትን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህም በኋላ ቅስና ሊሾሙት መረጡት። ቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀዱም ነበር። አረጋውያኑም ይህንን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህም በኋላ ዳግመኛ ሊቀ ጳጳሳቱ ጠርተውና እጁን በላዩ ጭኖ ቅስናን ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥ በውጭም ሁለመና ነጭ ሆነ። በአንዲት ዕለት ቅዱስ አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህም በኋላ ብዙ ዘመናት ዘንሞ ጉድጓዶቹ ሁሉ ሞሉ። አረጋውያኑም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔር ውሃውን ካልሰጠኸኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናብ ልኮልን ውሃ አገኘን አላቸው። በአንዲትም ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለውን ከእናንተ ውስጥ አንዱ እነሆ አያለው አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ
አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእነርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽም አሉት። እርሱም በሰይፍ የገደለ በሰይፍ ይገደል ስለሚል የእግዚአብሔር ቃል እነሆ ይህችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእነርሱ ጋር 7 መነኮሳት ተገደሉ። አንዱም ከምንጣፍ ውስጥ ተሰወረ፣ የእግዚአብሔርን መልአክ አየ፣ በእጁም አክሊል ነበር። እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ የተሰወረው ወጣ፣ የበርበር ሰዎች ገደሉት፣ የሰማዕትነትንም አክሊል ተቀበለ። ወንድሞች ሆይ ከከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጦ ድሃ አባት መምህር የሚያጽናና ለመነኮሳትም ሥርዓት የሰራ ካህን እንዳደረገችው ሁሉ አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐ ኃይልን ተመለከቱ። ሥጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። እግዚአብሔር ምስጋና ይሁን። እኛም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ምልጃው ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ